አይ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶክ ላይ በጣም በተደጋጋሚ አይቸው ቆይኔ ጸጉር ላይ ሞክረዋለሁ ብዬ ሳስብ የነበረው ቪዲዮ ነው። በአንድ ፕሮዳክት ብቻ ሙስ ብቻ በመጠቀም ጸጉራቸውን በጣም የሚያምር ዲፋይን የሆነ ከር ሲያደርጉ በጣም ብዙ ሰዎች አይቻለሁኝና ሆፕፉሊ ለኔም ይሰራልኛል። ዛሬ ከናንተ ጋር አብሬ ሞክረዋለሁ። ገዛውቲን ፕሮዳክት ወይም ደግሞ ዛሬ የምጠቀመው የአዛያም የሚለው ስታይሊንግ ሙስ ነው። ሁሉም ቪዲዮ ላይ ሳይ የተለያየ አይነት ፕሮዳክት ነው የሚጠቀሙት፣ የተለያየ ብራንድ ፕሮዳክት ነው የተጠቀሙትና ግን ሁሉም ሲጠቀሙ የነበረው ሙስ የሚለው ነው። እኔም ይሄኛውን አግኝቻለሁ። በጣም ደስ የሚል አሪፍ ብራንድ ነው። የሮዝመሪ ነው ይሄኛው። ለጸጉሬም አሪፍ ነው ብዬ አስባለሁ። ፕሮዳክቱንም ለመጀመሪያ ጊዜ ነው ሙሱን የምሞክረው። ከርሊንግ ክሪማቸው ሞክሬ አውቃለሁ፣ ግን ሙሱን ለመጀመሪያ ጊዜ ነው የምጠቀመውና አብረን እንሞክረዋለን። የሚያስፈልገን ይሄና ዲታንግሊንግ ብራሽ ብቻ ነው፣ ወይም ደግሞ ብሩሽ ጸጉራችንን ለማበጠር ብቻ ነውና ጸጉሬን አሁን ነው የታጠብኩት፣ ግን በጣም እርጥብ መሆን አለበት ስላሉ ስፕሬይ ቦትሌን ይዤ መጥቻለሁ። ሰው በስ እያራስን አንድ ላይ እንሞክረዋለን። በጣም ቀላል ፈጣን ነውና ሆፕፉሊ ለነሱ እንደሰራው ለኔም ጸጉር ይሰራል። እናንተም ደግሞ ከኔ አይታችሁ ትሞክሩታላችሁ ብዬ አስባለሁ። ወደ ቪዲዮ ነው። ሁሌም እንደማረገው ሴክሽን አድርጌ ነው የማረገው፣ ሰው ከርሉ በደንብ ፕሮዳክቱ እንዲዳረስ ማለት ነው። አንድ ሁሉም ሲሉ የነበረው ነገር ቢኖር በደንብ አበጥሩት፣ ምንም አይነት የተያያዘ ፕሮዳክት ምንም አይነት የተያያዘ ጸጉር እንዳይኖራችሁ። ሰው በዚህ በደንብ አበጥራለሁ። ሰው የተያያዘ የለውም። ሼክ አክቹሊ ማራስ አለብኝ በጣም I don't know ምን ያህል ማድረግ እንዳለብኝ። I think this is too much። ከዛ በደንብ ማበጠር all you have to do ያሉት I think በጣም ብዙ ነው ያደረኩበት እዚህኛው ላይ እየቀነስኩት እሄዳለሁ። Okay, let's do ትንሽ እንቀንሰው, a little bit less. Oh, I think it's too much still. Oh yeah, and then they said scrunch. Did you see what ሙስ ብዙ ጊዜ የምጠቀመው የከርል ካደረኩኝ በኋላ ከርሊንግ ክሪም ምናምን ተጠቅሜ ካረኩኝ በኋላ ፍሪዝ እንዳይኖረው ለማድረግ ነው እንጂ ብቻውን እንደ ስታይሊንግ ፕሮዳክት ተጠቅሜ አላውቅም። ሰው ለመጀመሪያ ጊዜ ነው የሚሆነው፣ ኢቭን ብቻውን እንኳን ስጠቀመው ማለት ነው። ወይ ውሃ ሳላደርግበት ይስኛል ይችላል ብዙ ሰሞኑን በጣም ረጅም ጊዜ ነው ዩቲዩብ ላይ ከመጣሁኝ ጠፍቻለሁ። አው ባረሳችሁኝም ካሉ እንዴት እንደሚያምር እንዳረሳው ማድረጉ አንድ ላይ ላርግበት አይደል? የሆነ አረፋ ነገር ነው የሚመስለው። በድሮ ጊዜ ከርል ሲያረጉ ጸጉራቸውን እንደዚህ ነበር የሚያደርጉት። ከርሊንግ ክሪሙ ምናምን ብዙ የለም እያሉ ነበር። ምን ያህል እውነት ይሆናል አላውቅም። በጣም ነው የሚያምረው። ሁሉም የሞከሩትን እንዳለ ሳይ አንድ ያልሰራለት ሰው አላየሁም። ሆፕፉሊ ይሰራል። ምክንያቱም አስባችሁታል በአንድ ፕሮዳክት ብቻ መገላገል ጸጉር ፐርፌክት ቮሊዩም ያለው ዲፋይን የሆነ ከርል ለማድረግ የእውነት ላይክ ውሃ በውሃ ነው ኩቲንግ እንዴት እንደረጠበ ይሁት እንዴት እንደረጠብኩኝ ይሁት በጣም ብዙ ውሃ ነው የሚያስፈልገውና ግማሹን ጨርሻለሁ። አሁን ደግሞ የሚቀጥለውን ትንሽ ቀረኛል፣ እሱን ላድርግ። ሁሌ ጸጉሬ ላይ አዲስ ነገር ስሞክር መሄድበት ሳይኖረኝ ወይ ፕሮግራም ሳይኖረኝ ነው የምሞክረው እንጂ አሁን አስቡት እንደዚህ አድርጌ ሁሉ ውሃ ራሴ ላፍስሽ ምናምን ከዛ ማያምር ከርል ቢሆን ደግሞ አንዴ ከርል ላድርገው ብዬ ከርሊ በደንብ አሪፍ ካልሆነ ምንም ለማስያዝም አይመችም። ምክንያቱም ብዙ ነው፣ በጣም ነው የሚያስቸግረው ማያምር ከርል ሲሆን ማለት ነው። የምትሄዱበት ኖሯል። እኔ ደግሞ ጸጉሬ አሪፍ መስሎ ካልታየኝ
ምንም ልብስ የሚያስጠላኛል ሁሉ ነገር ነው የሚያስጠላውና ጸጉር አሪፍ ሲሆን ሁሉ እንትናችሁን ይቀይረዋል፣ ሙዳችሁን ይቀይረዋል። ሰሞኑን ሳይሆን ቆየው ዩቲዩብ ላይ ከመጣው ፖስት ካደረኩኝና አይ ኖ ዩቲዩብ ላይ እንደጠፋው ግን ጠፍቼ አይደለም እናንተ ቲክቶክ ላይ ፎሎ ስለማታደርጉኝ ነው እንጂ ቲክቶክ ላይ ሞር አይ ቲንክ ለመድኩት መሰለኝ አጭር ቪዲዮ መሆኑን እዛ ላይ እንትን አልኩኝና ዩቲዩብ ላይ ትንሽ ቀዘቀስኩኝ እንጂ ከሶሻል ሚዲያ አልጠፋውም። እንደውም አይ ቲንክ ሞር አክቲቭ ያለውኝ ብዬ አስባለሁኝ በቲክቶክ ላይ ማለት ነውና እሱ ላይ ፎሎ የምታደርጉኝ ሰዎች ኦሬዲ ታዩኛላችሁ። ፎሎ ማታደርጉኝ ደግሞ ቲክቶክ ላይ አሁን ዩቲዩብ ላይ ተመልሻለሁኝ ያለው ሁለቱም ላይ ቲክቶክ ላይም ዩቲዩብ ላይም ሰራለሁኝ ብዬ አስባለሁኝ። እናንተም ደስ ይለኛል ቲክቶክ ላይ መጣችሁ ሃይ ብትሉኝ። ቲክቶክ ላይ አጫጭር ስለሆነም የሆነ ዴይ ቱ ዴይ ነገሮችን ለመልቀቅ ትንሽ ይቀላልና ሞር ብዙ ኮንቴንት ማየት የምትፈልጉ ከሆነ ቲክቶክ ስሜን እዚህ ጋር አደርግላችኋለሁ። እዛ ላይ ደግሞ አገኛችኋለሁ ማለት ነው። የመሀሉ ጸጉሬ ትንሽ ስለሚያስቸግር በዛ አደርግበታለሁ። መሀል ለመሀል አድርጌ ለመክፈል አላሰብኩ ነበር፣ ግን እንደዚህ ፕሮዳክቱን ሳደርገው ያመቸኝ እኩል ለመክፈሉ ነውና መሀል ለመሀል ስለሆነ ነው እንጂ እንደዛው ነው። ባይደርቅ ደስ ይለኛል። ሰው አንዴ ከጨረስኩኝ በኋላ ሞክራለሁ በጎን ጋር ለማድረግ። ካርል ስታደርጉ እንዲደርቅላችሁ በምትፈልጉት አቅጣጫ አድርጋችሁ ከፍላችሁ አድርጉ። አንዴ ከደረቀ በኋላ ያስቸግራል። ወይ ደግሞ ካርሉን እንትን ካላችሁ ካስተካከላችሁት በኋላ ፍሪዚ እንዲሆን ያደርግባችኋልና ስታደርጉ በምትፈልጉት አቅጣጫ አድርጋችሁ። በዚህኛው ሳይድ ያለው ካርሉ ወፈር አለ፣ ያምራል። የሆነ አዲስ ነገር ሞክሬ እንዲሰራልኝ በጣም የፈለኩት ነገር ቢኖር ይሄንን ነው። ሲያምር የሌሎቹ ከርል የሆነላቸው ማለት ነው። እና እኔ ደግሞ ቮሊዩም በጣም ነው የምፈልገው። ጸጉሬ የሆነ እንደዚህ ቡፍ ብሎ ከሚችለውን ያህል ቢሆን እንዴት ደስ እንደሚለኝ። ሲበዛ ደስ ይላል እና ያልተያያዘ ምናምን ዲፋይን የሆነ ከርል ሆኖ ብዛት ሲኖረው እንዴት ደስ እንደሚል። ለዛ ነው ብዙ ጊዜ 4ኛ ቀን 5ኛ ቀን ላይ ምናምን ነው ጸጉሬ ከርሉን የምወደው። እስካሁን ያሉትም በትክክል እያረኩኝ ነው ብዬ አስባለሁ። ካልሰራ አይገን ይሰራል ካልሰራ ብዬ ካልኩኝ የራሴ እያሟረትኩበት ነው። ይሰራል ፖዚቲቭ። አሁን ይሄንን እንደዚህ ባረገው ወይ እንደዚህ ባረገው መሀል ለመሀሉ ይጠፋል ማለት ነው። ይመስላችሁ? እዚህ ማበጠሪያው ላይ ያለው ራሱ በጣም ብዙ ነው። ሰዎች ጨርሰናል። ትንሽ እዚህ ጋር ያያችሁት የመሀሉ ጸጉር ያስቸግራል፣ ፍሪዚነት አለውና እሱ ላይ ጨምርበታለሁ ትንሽ። እና ሌላ ላይ ፍሪዝ ካርሉ እንዳይበላሽ አትንኩት ነው ብዙ ጊዜ የሚባለው እና እዚህኛው ላይ ግን ከላይ እንደዚህ ልጥፍ ያለ እንዳይሆን አድርጎት ነው የሚሉት። ኦኬ አሁን በማድረቂያ ማድረቅ አለብኝ። በአየር ብቻ እንዲደርቅ ሳይሆን በማድረቂያ ነው ሃይ ሂት ላይ አድርገን ከዛም በኋላ ዝቅ ብዬ ሙሉ ሰዓቱን ማደርቀው ማለት ነው። ሰው ማድረቂያውን እናምጣና በዲፊዘር እናድርቀው። ሄር ድራየርን አምጥቼዋለሁኝ። ሰው ዝቅ ብዬ በሃይ ሂት መጨረሻው ላይ አድርጌው በሱ አደርገዋለሁ ማለት ነው። ሰው ሙሉ ለሙሉ አድርቄው ይሄንን ነው የሚመስለው። እዩት። ከርሉ በጣም ነው ቮሊዩሙ ይሄ ላይክ የ4ኛ ቀን ምናምን አይነት ቮሊዩም ነው እንጂ በመጀመሪያ ቀን የዚህን ያህል ቮሊዩም አግኝቻለሁ። ግን ትንሽዬ ላይክ እዚህ ጋር ፍሪዝ ነገር አለውና እሱን በጄል አረግበትና ስታይሊንግ ከርሊንግ ጀል እናስተካክለዋለን ወይ ለማስተካከል እንሞክራለን። እሱን ፓርት የምጠቀመው የጆን ፍሪዳ ይሄኛው ነው። የጆን ፍሪዳ አንቲ ፍሪዝ ሲረም እና እንትንም አለው ኦይልም አለው። ሶ አንድ ላይ ኦይልም ቴክስቸር ይሰጠዋል፣ አንድ ላይ ቅባትም ይሆናል፣ እንደ ጄልም ያገለግላል ማለት ነው። ወይኔ አሁን ይሄ 3ኛ 4ኛ ቀኑ ላይ በስመ አብ ምን እንደሚያክል ቮሊዩሙ። ለምን በመጀመሪያ ቀን እንደዚህ አይሆንም የዚህን ያህል። ሶ አይ ቲንክ እኔ
የመጀመሪያ ቀን ስለሆነ ምናልባት ወይ ውሃ በጣም ስላበዛሁበት ሊሆን ይችላል ትንሽ ፍሪዝ የሆነውና ግን ሪዛልቱን በጣም ነው የወደድኩት። ዴፊኒትሊ ካሁን በኋላ ጸጉሬን የፊቱን ትንሽ ቆርጬው ነበረ ግን ያደረኩት በቅድም ስከፍለው እንደዚህ ነበር አይደል? እንዴት ሆኖ እንደሆነ እነሱ ወደፊት የመጡት አይደል? እንደዚህ ነው እንዲሆን የምፈልገው ወደፊት ከሚመጣ ይልቅ የተቆረጠው because እኩል አይደለም አድጓል ግማሹና እነሱን ብቻ መርጬ ካርል ስላላደረኩትኝ ረጃጅሙም አይኔ ጋር ይመጣልና ወደ ጎን ባደርገው የበለጠ የሚያምር ይመስለኛል። ሶ ኤንድ ሪዛልቱ ይሄንን ይመስላል። አሁን ወዳችሁታል። እኔ በጣም ነው የወደድኩትኝ ግን ምናልባት ውሃ ብዝቼበት ይሆናል ትንሽ የፍሪዝ እንዲሆን ያደረገው እንጂ ቮሊዩሙ ካሉ በጣም ዲፋይን መሆኑ በጣም ነው የሚያምረውና እናንተም ካርሊ ሄር ካላችሁ እናንተም ቤታችሁ ሞክሩትና let me know እንዴት እንደሆነላችሁ። day 3 day 4 የሚለውን ቲክቶክ ላይ አድርጌ ያሳያችኋለሁ። ሶ ሞር ታዩታላችሁ ቮሊዩሙ ምን እንደሚመስል ቀኑ በጨመረ ቁጥር። አሁን ቪዲዮውን እንጆይ አድርጋችሁታል። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ። ቻው።